እዚህ ነው ትላንት the same time አንድ ሩም ውስጥ ሆነን ላይቭ ገብተናል ነበር እንዴ? አልጋው ላይ ጥያቄው ምንድነው? በመጀመሪያ ደረጃ አንቺና እሷ ይጋቢ for some reason ፓስፖርቷ ትላንትና ነው የጠፋው እና አንተ ጋር lost and found እንትን ኦፊስ ነው ፓስፖርት ሲጠፋብን ፖሊስ ጋር ሄደን ነው ሪፖርት የምናደርገው። እኔ ጋር አይደለም ሪፖርት የሚደረገው። እኔም ሪፖርት አልተደረገም። ኦል ኦፍ ሰደን ትላንትና ነው። ምንድነው አቲቲዩድ ይዘሽ የመጣሽው? አቲቲዩድ አይደለም አምወርክን ዲናይ ወርካይታሪያኒ ላይ ምንድነው ያዙኝ ከጓያ No, I respect you. That's why I accepted you. You know? No, we were waiting for a long time. No, I have over 20 requests መጥቶልኝ አንተን ብቻ ጋር ነው የመጣሁት። እሺ እሱን አልሪስፔክት ነገርሽ ነው። ሂጂ ሌላ ቦታ መሄድ ትችያለሽ ከፈለግሽ። ቲናዬ ቆይ አንዴ ዮኒ እኛ አሁን ቲናዬ ሰላም እንዲወርድ ነው ፕሊዝ። እሺ እሱም እየጠበቀሽ ነበረ። ይሄ ሁሉ ህዝብ ቁጭ ብለን እኔም እንቅልፍ ሳልተኛ ሌሊቱን ዮኒም ሳይተኛ ቁጭ ብለን ሰላም እንዲወርድ ነው በቃ። ዳኛው needs to calm down first. I'm scared ካደረጋችሁኝ ይወጣልኝ. I don't have to explain my life. This is my life, my daughter and my life. I don't need to bring it to outside. No, ልጅሽማ አንቺ መፍትሄ ስላልሰጠሻት ነው እኛ ጋር መጣች። Oh, really? After 21 years አንተ ጋር መጣች? እሺ እና what's wrong with Daisy? Daisy, you know I love you. Listen to me please. እኔ ላውራ አንድ ጊዜ ዮኒ ቁጭ ብሎ ዮኒ እስካሁን ድረስ እሷን ራሱ ዴዚን ራሱ በጣም እንትን እያላት ነበረ። እናትሽ ማክበር አለበት ልጁም ስላንቺ he's got your back በጣም ብዙ ሲያወራልሽ ነበረ እና አሁን መተሽ ፕሊዝ እንደ ሚስ አንደርስታንዲንግ ሊሆን ይችላል he's got your back። አሁን እሱ የሚፈልገው እኔም የምፈልገው ሁላችንም ሰላም እንዲመጣ ነው። at the end of the day you are you know እናትና ልጅ ናችሁ። ስለዚህ ጀንወን የሆነ ነገር ነው ይዘን የመጣ ነው። ሰላም እንዲወርድ ነው። እዚህ ጋር ያንቺን ጎራ ይዘው የእሷን እንትን ብለው ከዘርም ጋር ሊያገናኙት የሚፈልጉ ብዙ ሰዎች አሉ። ስለዚህ at the end of the day you guys are family. Let's fix this. I know እና በጥሩ መንፈስ ነው እና ይኸውልሽ እዚህ ጋር ጥሩ ነገር ይዞ ነው የመጣው። ስለዚህ you know እኛም ደግሞ ያንን ነው የምንፈልገው። እሺ no problem። ግን ይሄ እኮ የኔና የሷ ፋሚሊ ኢሹ ነው። ብዙ ነገር ቤታችን ነው የምፈጣው። ለምን ራሻ አክስትሽም አውርቻታለሁ። የእሷን አክስቷን ሳውራት ፕሊዝ የራሷን ላይፍ ዴዚ መኖር ትፈልጋለች። ማንም ያዛት ይሄን አንዴ ልጨርስና መናገር ትችያለሽ አይደል? ገና ከመጀመሪያ አፋፋት ላይ ምንድነው ያለችው? መኖር ትፈልጋለች። በራሷ ላይፍ የራሷን ህይወት መኖር ትፈልጋለች። ስለዚህ አሁን አፓርትመንት ልትከራይ ስትል አንቺ ምንድነው ያደረግሽው? ለዛ ሴትዮ ደውለሽ ትሬት ነው ያደረግሻል። ልጄን ትወስጂብኛለሽ፣ ኪድናፕ አደረግሽ ብዬ ደውዬ አስይዝሻለሁ ብለሻል አይደለም? አላልኳትም። I have a voicemail that's a lie because the lady herself ደውላ ዴዚን እኔ I don't ሰብ ሊስ ነቻለች። ሰብ ሊስ ማድረግ አልችልም፣ ግን ስራው ክፍት ነው። ቮይስሜል አለኝ ክፍት ነው፣ ስራውን ትስራ ስትል ከዚህ 1 hour ማን ነው እየነዳት የሚሄደው? ኤቭሪ ዴይ ዌር ባልቲሞር፣ ከባልቲሞር ዲሲ ማን ነው የሚመላለሰው? ለዛ አይነት ስራ ደግሞ እዚህ ቅርባችን ክሎስ አለ ብለን የተሰረዘው። አሁንም ቢሆን ሌላው ያላትን እኛውን እንገኝንለት። this is just a normal family issue ነው. What is the big deal? Okay, the other big deal I will talk to you about የአንቺ እህት ልትሆን ወይም አክስቷ የእሷ አክስት አንቺ በጥሩ ዴዚን እያየሻት እንዳልሆነ በጥሩ እንዳልሆነ oh my god okay ዴዚ አክስት አጎት ዲፍረንሱን አታውቅም። ዜማ የምትለውን ዘመዴ ነች አክስቴ ልጅ ትላለች። ዜማን I never seen her። ዜማ ዱርዬ ስምታበላሻት ልጅ እንደሆነች ነው የማውቀው ኦንላይን። ሜላትን I don't know her. She's messed up የሚያደርጉት ግን እህቶቼ አክስቶቼ እያለች ለህዝብ ትናገራለች። That's not right. Okay ከማን ጋር ነው አሁን የምትኖረው? 100% my family, my sisters, brothers never talk to anyone on media. They don't go on media. They all work the government ነው የሚሰሩት። እንደዚህ አይነት ነገር ጊዜ የላቸውም። I know you didn't talk. So maybe she brought somebody የሆነ ሰው አቅርባለህ እህቴ ነች አክስቴ ነች. He's saying like that's not your aunt. Daisy. She's not.
No, Mariaman, Yoni Mariaman. Who talked It's to him? Man. Mariaman. Man. I swear to God. I swear to you. Tell me who talked to him. Give me the I'm name. not gonna tell you. No. That's it. That's not true then. Why are you hiding? I don't want to bring our family to the. Oh, really? You no. already did. You already did, Daisy. So, okay, let me No, ask I you. mean our other family. That's No, right. you already did. ቲና አንዴ ልጠይቅሽ አንድ ነገር የእሷ የራሷን ላይፍ ለመምራት ምኑ ነው ለአንቺ የሚከብድሽ? She's my daughter. I don't want ማንም ዝንብ እንትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. ዴዚን አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው አሳድጌ አድርጌ ያሳደኳት። መጥፎ ሰው በያውም እኔ ዴዚን አላፈቅራትም። አንተ ራስህ አይደለህም እንዴ ልታስቀርቀው? ዴዚ ቢኮዝ Can we stop talking? Finish. I'm a good listener. Let it talk. But this is not about love, though. This is not about love. No. Like, Daisy, let her finish. It's okay. Let her talk. Love is the problem. Because your love is what caused all this. Daisy, please listen. It's good for you. Let her talk, and I got an answer. Keep talking. See the guy himself. You were ሽማግሌ ሆነ ስታስታርቅ እንደማያፈቅራትም እንደማሆነ ሽምግልና ገብተህ አንተ ራስህ አንዴ ደና ተገላገልን ከሱ ስንል መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታረካቸው። that's not right. I didn't accept. I mean appreciate that time በጣም አዝኜብህ ነበር። ግን it's okay. አንተ just media life ነው maybe temporary ነው ብለህ ይሆናል። ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቲዩብ ላይ ሰቅሎታል። እኔ ፈልጌ እንትን ላይ ፖስት አድርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያውም ሲንግል ማም ሆኖ ያሳደጋት ልጅ ለእንደዚህ አይነት ሰው ሂጂ ጉርላክ ብሎ የሚሄደው እንዴ? እኔን እኮ ትላንት ወጥቶ ለ21 ዓመት ያበላሻትን ትክሰስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ ላናገራት ሴት 1 ዓመት ሆነሽ ላደረገችና ዳይፐር ስላደረገች ነው ከሳሻት የሚለው? እንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለን ነው ልጅን ውሰድ የምትለው? ያውም ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕት ሆኖ የሚኖር ልጅ you don't have to bring up his personal life. የሰባተኛ ክፍል ተማሪ አንድ ነገር there's no one thing good thing እኔ እንደሱ ብዬ አክሴፕት አላደርግም። ልጅ ከፈቀደች ግን ካፈቀረችው that's good. I will support her still. ሚስቴክም ቢሆን ሰርታ ቀበላታለሁ። አሁንም ቢሆን እኮ ኔክስት ላይፏ ስትሄድም እኔ ባካፋ አላደርግም። ሁሉም ነገ ይዘ ኔክስት ይር ስትረሳ እሷ ብቻዋን ስታለቅስ እኔ ነኝ መቀበላት። እኔ ነኝ for the rest of her life። እኔ ከማንኛውንም ሰው አፍቅራ ብትመጣ ደስታው ነው ደስታዬ ነው። ጊዜዋ ነው። አሁን ደግሞ ይዛቸዋት አትበል። ከ18 ሆና መውጣት ትችል ነበር። she knows what's good for her. She knows what's the best for her. She stayed. Daisy drives brand new 24 brand new car እየነዳች ነው። ላስት ይር ኢትዮጵያ ሄድ ነው ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሃፒ ነች። አንዳንዴ ጨውባታለሁ። that's just ጥሩ ልጅ ለማሳደግ ዝም ብላ አይደለም። it takes a lot of work. ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው። ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው የምንማረው? ፋሚሊ እሱንም ቢሆን ተመስገን ብለን እንደገና መጦር እንጀምራለን። እሷ ገና የጮኩባትን የዛሬ 6 ዓመት 4 ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሮንግ ቲንግ ምልህ ብዙ ነገር ማውራት አልፈልግም ነገሩ ዳት ሞመንት እሱ እየቀረጸ ነበረ ድምጼን። እሱ የሚወዳት ከሆነ እንደዛ አይነት ነገር ለምን እየሰጣት ኤክስፖዝ ያደርጋታል ሚዲያ ላይ? ለምንስ እኔን ቴክስት እያደረገ ቮይስ እየላከ አንቺ ባለጌ አንቺ አሮጊት ልጅሽ ነው ስጄ እንዳርጌ ለአማራ ወረውራታለሁ ኦሮሞን ገና እንደፋዋለን ምናምን እንደዚህ አይነት ሰው እንዴት ነው ልጅን ኮንፎርት ምላት እንዴ? ምንካ I just want the best for my daughter. That's it. አሁንም ቢሆን ነገም አለቅም። I'm gonna go look after her. እስከመሞት ድረስ I'll take care of you Daisy until I die. You know I love you. I know you're in love. And you know I understand you're in the age where we've been through that.
but I don't want you to make a mistake in the worst place because you may never survive. Sometimes No. you make a mistake. Daisy? No. If you don't want to be completely honest with people, I don't think you should talk. I mean, if you don't want to see what you did as well, then you know, like I have a right to do anything I want. Okay. That's good. That's fine. Daisy, it's okay. Take your time. If you love him, it's your choice. I will support you, but do it the right way. Not like you just saw him 5 months on the screen, TikTok. You don't risk your entire life to go see him. Okay, again, Mom, listen, this is not about Jinjana or Fikr. I want freedom, that's all I'm saying. Like this is this we should stop making this about relationship. Okay. It's not. Daisy, you know I work even last year. Let's forget about everything. Last year when you were 1 year we were in Ethiopia, but the year before that you were 19. I was working 2 jobs. You're open 24 hours. You have a car. You have the entire home. You could have done anything. Why wouldn't you run away then if nothing is good for you? What do you mean? It's not she was saying that she was working 2 jobs. Yeah. You were at home by yourself. Yeah, I was doing social media. She said, if you want to run away, why don't you do it at the time? I did not run away. I mean, the thing is, yes, I ran away, but that's my decision. Again, it's my decision. She has no reason. Okay, so what I was saying. አንዴ ቲና ተረድቼሻለሁ። ሀት ሆነሽ የመጣሽበት ነገር ብዙ ሰዎች አማክረውሽ ሊሆኑ ይችላሉ። እኔ ግን አንቺን ስከላከል ነበር ልንገርሽ። ገባኝ። እኔ ይኸውልሽ እኔ አንቺን እዚህ ሆኜ ስከላከል ነበር። እናቷን ዲስስፔክት እያደረገ ልጇን ማፍቀር አይችልም እያልኩ ስከራከርልሽ ነበር። ሳትሰሚ ነው የመጣሽው። ገባሽ? ሀት ሆነሽ የመጣሽው ሌላ ነገር ብለው ነው። አሁን ልክ ነሽ። አሁን እንደማለት አንዴ አዳመጥኩሽ አይደል? እንደ አዳምጪኛ the entire time አዳምጥሽ ነበር እንደ እናት